አያውቁም ወደፊትም አታውቁም 4 ነጥብ ቴንክ ዩ ቬሪ ማች ሊሞቱ ነው እንደ ኮሜንት ላይ ማን ነው ባለው ማን ልታፋችኝ እንደ እውነት እኔ ባል የለኝም እንደ ዝም ብዬ ነው በነፋስ እንትን ያልኩት ያረገዝኩት መቼም ደብነት ያለሽ እንጂ አታውቂውም እንደ መቼም አለቀ 4 ነጥብ እንደ እውነት እኔ ወንድ ይዤ ብመጣ ከመልኩ እስከ እግሩ ከእግሩ እስከ ኪሹ አጣርጣችሁ በሁለተኛው ቀን ጓዝና ሻንጣሽን ሰብስቢ ብሎ እንዲያባረረኝ ካልሆነ በስተቀር ለእናንተ መጥቼ ምነግራችሁ ለሀበሻ የትኛው ትዳር ከርሞ የትኛው ትዳር ሶሻል ሚዲያ ላይ ሰምሮ ገንዘብ ከሰራን አመጣለሁ የምጠብሰውን ሰው ዩቲዩብ ከሰራው አመጣለሁ ብታለያዩኝም አትሊስት ገንዘቡ ይሸቀለኛል ገንዘቤን በጎን አድርጌ ሌላውሽም ያስገባበታለሁ 5 ሳንቲም ለማልሰራው ግን ህይወቴን ምንቅርቅር አላረግም ከፈለጋችሁ ከውሻ ረገዘች ከፈለጋችሁ ከኤሪዬ ነው በሉት እኔ ሽቅርቅር 5 አመት ያሳደኩት ውሻ ከውሻዋ ነው ብሉ ለምደን ዋሉ ዶቼ የአሜሪካ ውሻ ነው እንደው ከእናንተ አሜሪካን ውሻ ይሻላል ይበላል ይጠጣል ይታጠባል ምንድነው ኢንሹራንስ አለ ፓስፖርት አለ ብትሰልውኝም ችግር የለውም እኔ አህመኝም ከፈለጋችሁ ከጥቁር ኦንጉ ጋንጋ ፉንፉሃ ከሚል ሰው የሚወለደች በሉ ይመቻችሁ የኔ ቤት ታይ ግን ደብቅ እናንተን በግምት በጭንቀት ማስጨናነቅ ነው እንጂ የምፈልገው ህይወቴን አታውቁም ሃሌሉያ መቼም ቢሆን ልጅም ከሆነ ደግሞ አልደብቀው አልውጣው ጋይስ አልውጣው በደብቃችሁ ፊቴ ሲለዋወጥ ፊቴ ሲነፋፋ ሆዴ ሲወጣጣር ገባችሁ አይደለም መነሳት ሲያቅተኝ መተንፈስ ሲያቅተኝ እሱ ፍለፊት ስላለ አይዊሽ ብደብቅ እንዲህ ወጣ ባረገው ደስ ይለኝ አይሆንም እንጂ ያው ልጅ ብቻ ነው የምታቆስ ወደፊት ግን ከሆነም ነው አላቅም ሌላ ጊዜ አላወኩም እናንተ አስረግዛችሁኝ ተቀብያለሁ ኢትዮጵያን ህዝብ ለሁላችሁም ግን አመሰግናለሁ በተረፈ መማር ጋር ሄዳለሁ ብዬ ነበር አንድ ወሬ ሆዴ ውስጥ አለች ዳረባክህን ኧረ ተፋታኝ ግን ቲክቶክ ኧረ ተፋታኝ ኧረ በስላሴ ተፋታኝ አሁንም ሰጠኝ ምን እኔ ቂጤን ጡቴን አላሳይ አሃ የወረደውን ጡት እያየ እኔ የምላውን ይሄ የወረደ ጡት ጋይስ እስኪ እናንተ ዝም ብላችሁ ስታዩኝ ያረገዝኩ ይመስላል ወይኔ ቤታ ያረገዘሽ ጌታ ሆይ ድረስ አንተ ምን ይሳናል አንተ ጠላቴ በቀኝ ሲያወራ ስጋ ለባሽ በግራ ሲያወራ ኢየሱስ ደረሰ እኔ እንደ ማህበረሰብ እኔ በጎኔ ነው የሚይዘው ጋይስ የላችሁ ልጅ ባረግ በጎኔ ነው የሚይዘው ለምን ከድሮም ነግሬያችኋለሁ ወፍራም እያለ ቦርጭ የለኝም ይሄ ዝልዝል ያለ እጥፍጥፍ ያለ ዳቦ የሚሸፍን ቦርጭ የለኝም ከበፊትም ጀምሮ ይሄ ከላይ ነው የምንነፋው እኔ ሶፍር ከላይ ነው የምንነፋው ከወገቤ በታች በምንም አታውቁ ገባችሁ እንዴ እስኪ ቆማለሁ እኔ እኮ አልዋሻችሁም እኮ ነኝም አይደለም እኔ እቆማለሁ እዩ ውፍረት ነው አየት ወፍሬ ነው ጡቴ ጡት ማጃ አለበት ለዛ ነው የወረደው ወፍሬ ነው ውፍረት ነው ጋይስ ውፍረት ነው ኡፍ ማክስራይዲ ወይ ደግሞ ለምን እንደዚህ አናረጋም ወይ እንደዚህ ለምን አናረጋም ወይ እንደዚህ ለምን ውጪ ወጥቼ ቆይ ገባለሁ አንዴ መማር ጋር ሄጄ ገዛላታለሁ ግዢ እያሉኝ ነው እንደምን እንደዚህ አናረግም ጋይስ የፕሬግናንት ቴስቷን ላይ ሽንት መሞከሪያው ላይቭ ላይ ለምን አንሞክርም እንደ ሐሳብ ምን ታስባላችሁ ማለት እናንተ ናችሁ እኮ ለዚህ ያበቃችሁ ያው ቲክቶክ ስለሚዘጋ ነው እንጂ ግንኙነቱንም እዚህ ልናሳያችሁ ደስ ይላችኋል እናንተም ግን ቲክቶክ ይዘጋል ቲክቶክ ስለሚዘጋ እንጂ ሁሉ ነገራችንን እኮ ከእናንተ መደበቅ አንችልም ለምን በሽንት አይሻልም እዚህ ላይቭ ላይ ለማንኛውም ልነግራችሁ ነው ነገር ፈልግና ግን የሆነ ነገር ይቃጣኛል ጋይስ ይዘኛል አባቴ በቃ ነው ቃላችሁት ነገር ነው እሺ በቃ እንሂድ አንድ ቀን አለ የሆነ ልጅ ቪዲዮ ቫይራል ይወጣ እንትን እንደ ትሬንድ ሆኗል አንድ ምንድነው ያለው ምንም ጨዋ ብትሆኚ ስታረግጂ መደረግሽን እናቃለን ብሏልና ወይ አባቱ ማን ነው ውዴ ምን ይሰራልሻል እንዴ አባት ምንም የለውም ዝም ብሎ ጉዲፈቻው ውዴ ዝም ብሎ አባት የለውም ድንገት እንደዚህ ሲሄድ ወይ ልጅ አማረኝ ብዬ አረገዝኩኝ ምን አገባሽ አባቱን ምን አገባሽ እኔ ውድ እኔ እንደሌላ ሰው አሁን ሌላ ሰው አለ ምናምን አይደለችም ምናምን ስለናኛኛ ምናምን መሰልሽ ይሁን ያርግልሽ ነው አባት የለው ከውሻ ነው ልጅ አዎ እንዴ ነው የምልሽ ለምን ተለማምደናል እንተዋወቃለን ምን እንዲሁ ሎንግ ታይም ጀምሮ ስለምንተዋወቅ ምንም ብትሉ እኔን አጥንቴን አትወዱኝ
መቼም ቢሆን የሰው ፍቅር ግን ሁሌም እንዳለኝ አይታችሁበታል። ቴንክ ዩ ቬሪ ማች ቤታ። እኔ እግዚአብሔርን ደግሞ በእግሬም ትቀናላችሁ ወይ ጋይስ? ወደ ላይ ማድረግ አልችልም፣ ውፍረት ከባድ ነው። በእግሬም በዚህም እግሬም ይቀናል ጋይስ፣ በእግሬም ይቀናል። ቤታ በእግሬም ትቀናላችሁ ባልጠፋ ነገር። ፎቶ ስነሳ እግሬም ከተቆረጠ እንዲያንቀጠቅጣችኋል። በምን ሳትቀኑ በምን ሳትጠይቁ እግር ላይክ ሜጃ እግር መፈንቂያ እግር በዚህም ይቀናል። ገብርኤል ጋይስ ፎቶ ስነሳ እንዳጋጣሚ ሆነ ደግሞ እኮ ስዕል ስሳልኩ ጥፍሬ ይታያል እኮ። ለዚህ እንደ እግሮቼ ገብርኤል በጣም ነው የሚያምሩት እንዴ። እኔ ራሴን እጠብቃለሁ። ለህዝብ አንበሳ ስሰጥ እግሬን አስታውሳለሁ። ለሰው ገንዘብ ሳወጣ እግሬን አስታውሳለሁ። እህት አለም ወንድም አለም እንዴ እንተጣብቆ እግሬን አስታውሰዋለሁ። እሺ ለሰው አንበሳ ስሰጥ ለቤት ቀጋ ለውጭ አልጋ አይደለሁም እኔ ለአንቺ አንበሳ ስሰጥሽ እግሬ ትዝ ይለኛል። አሰሪኝ ኧረ ቀብኝ ይላል እግሩ ራሱ። ለአንቺ ቤቢ ላይን ስሰጥሽ ጭንቅላቴ ወይ ይለኛል። አናቴ ማለት የራስ ቅሌ ለአንቺ ወደ ነገር ስሰጥ እዚህ ሳሽቃበት ማለት ነው እንደ እኔስ ልብስ ቢል እራሱ ይለኛል። ገባሽ እከካ ቁሚ። ኧረ ጋይስ ተፋቱኝ በግዛ። እንደዚህ ካላችሁ ቲክቶክ እልም ብዬ ልጠፋ ነው። ማርያምን አልገባም። ያታጨናንቁኝ ጋይስ እንዴ! በስመ አብ ወመንፈስ ቅዱስ ማርያምን ይደብራል። ያታጨናንቁኝ ማርያምን አታጨን። ኧረ መማር ጋር ልሂድሻል ባልተውች በማርያም አታጨናንቁኝ። በእግዚአብሔር ይደብራችሁ እንዴ! ገብርኤል አታጨናንቁኝ እንዴ! እንደዚህ ካላችሁ እግዚአብሔር መምጣት ያስጠላኛል። አስር ጊዜ እርጉዝ አትበሉ። ስሙኝማ የመጨረሻ ደግሞ አንዲት ሴት አለች ማለት ነው። ልክ የሆነ ሴት ተነሳባት። ቆይ ይነቃብኛል እኮ አሽሙር አልችልም። እንደው ብድሌ እኔ የምለው የሳሪና የሂዊ ጦርነት አለ። የዱባይ ጦርነት እንደቀጠለ ነው። እነሱ ሴቶች ናቸው፣ ይጋጠማሉ። አንዳንድ ሰዎች ግን እንገባበታለን ካላችሁ ግን እኛም የኋላውን ፀጉር ሁሉ አበጥረን ነው የምንገባበት። ስለዚህ ሁለቱ የሚያስታርቅ ሰው ካለ ይታረቁ፣ መስማማት ካለባቸው ይስማሙ፣ መነጋገር ካለባቸው ይነጋገሩ። አንዳንድ ሰው ግን ሳሪን እናጠቃለን የምትሉ ካላችሁ እያየን ያለ ነው። የኋላ የጀርባ ፀጉራችንን እያበጠርን ነው የምንመጣው። ስም አልጠቀስን ታውቁታላችሁ ራሳችሁ የምትሉ ሰዎች የጀርባ የቅጣችን ፀጉር እያራገበን ነው የምንመጣው። ለሳሪ ነው የምንቆመው። 4 ነጥብ ተናግረናል። ታውቁታላችሁ ማን እንደሆናችሁ። ስም አይጠሪ። አምላኬ እንደው ጌታ ወይ ከዚህ ማህበረሰብ ጋር ሁሌ መጣላት ምን ተሻለ? በቃ ተናግረናል፣ አለቀ። እኔኛ ላይ ይምጣ፣ እኔም ዝግጁ ነኝ። እንደምን ነው ቤት ታርግዛለች ተብሎ አፊ አይደል ልጅ የያዘው እናትዬ። ምን እየተረጋገማችሁ ትቀጥላላችሁ? ያስወርድብኝ ስትፈልጉ መብታችሁ። ቃሉንም አፉንም እግዚአብሔር ለእናንተ ይወሰደው። ስለማቃችሁ እኮ ወይ ወረደ ያስወርደው ውሻ ወረደው የማትሉት ነገር የለም። ይመቻችሁ፣ እግዚአብሔር ይመልስላችሁ። እኔ ክፉን ቀደግም አልልም፣ እያቃጠልኳችሁ ቀጥላለሁ። እዚህ ቲክቶክ ላይ ኛ ያለ በአንበሳ ያድጋል ልጁ ራሱ አንበሳይ ነው ቅጥል ስሙ የሚሆነው። 4 ነጥብ ተናግሬያለሁ። ውይ ካቤል አረ ነኝ ካቤል ግንኙነት አላረ አረ ተው ግን ጋይስ በእግዚአብሔር እዚህ ሀገር ቤት ተከባር ዘይላል። ግን እስቲ ጋይስ አሁን የመጨረሻ ልበልና መማር ጋር ልጣ ፊቴ ሁሉ ተገለባበጠ። በኢየሱስ መማር ጋር ልሂድ። እሺ አሁን ስሙኝማ፣ እኔ ግን ከዚህ ማርያምን አይደክመኝም። እና ታዲያ ልዩ ስጦታዬ ምንድነው? ቤታዮ ተብሎ እዚህ ቲክቶክ ላይ ልዩ ስጦታ የተሰጠኝ ምንድነው ታዲያ? ይሄ ስጦታ ባይኖረኝ ይሄ ምላስ ባይኖረኝ እኮ ማለት ነው አስበሽዋል? እኔማ እዚህ ቦታ ላይ አታገኝም። ምላሴ ነው እዚህ ቦታ ላይ ያስቀመጠኝ። ምላሴ ነው ይሁላ ፎሎ፣ ምላሴ ነው ይሁላ ሰው እንዲያሳውቀኝ ያደረገው ባለመዳከሜ። እኔ ወጣት የብርጣት ነኝ። ምን ነው እናቴ አንዴ ሲያጋድሙ የሚደክመኝ መሰለሽ እንዴ? ጊፍት ዘግቶብኛል። አይኗ ቃለኝ ወጥቼ እገባለሁ። ምን ልላችሁ ነበር? ሌላ ወሬ አታሰሩኝ። መማር ጋር ከመሄድ በፊት ውዶቼ ማለት ነው። እኔ ግን ከሌላው ቲክቶከር አልለይም። የኔን ገበናዬ ግን ሽፍን አይደለም። ልክ እንደ ዳቦ ማለት ይቅርታ ጋዝ ዳቦ ወርቅ ወደ ቲክቶክ ላይ ልክ እንደ ወርቅዬ ገበናዬም ድብቅ አይደለም ከቲክቶከር ማርያምን። ምንም እኮ አታውቁም እኮ እንዴ! ግማሾችም እንዴት አረገዘች ከቤት አትወጣ ሰው አታገኝ ባዶ ክፍል ቤት ውስጥ ደች ሴትዮ ግማሽ ፓፓዬ ናት ሁሉ የሚል ሰው ሰምቻለሁ። ግን ጋይስ ደስ አልልም። ግን ማርያምን ምንም እኮ አታውቁም። በቃ የኔ ማሮች እንዲህ ነው መሆን ያለበት።
እዚህም አልደርስም ነበር ውዶቼ። እድሜ ለእናንተ እንኳን ደበቅኳችሁ ምንም ነገር። በሉ ደህና ደሩ። መማር ጋር ነው ሀቢባ ጋር ሀቢባ ጋር በቃ እግዚአብሔርን ግዢ ብለውኝ ነው